አስቴር ምዕራፍ 9 ከቁጥር 4 ያ ሰው መርዶክዮስ ከፍ ከፍ እያለ ስለሄደ በንጉሱ ቤት ታላቅ ሆኖ ነበርና የመርዶክዮስም ዝና በየአገሩ ሁሉ ተሰምተው ነበርና። የመልእክቴ ርዕስ ከመናገሬ በፊት አንድ ጊዜ ከኔ ጋር እንዲበሉ ያ ሰው መርዶክዮስ ከፍ ከፍ እያለ ስለሄደ ከፍ ከፍ እያለ ስለሄደ የመልእክቴ ርዕስ ከፍ ከፍ ትላለ የሚል ነው። ከፍ ከፍ ትላለ። አሁን የትኛውም ዝቅታ ላይ ሁን ከፍ ከፍ ትያለሽ። ከፍ ከፍ ትላለ። ከፍ ከፍ ትላለ። የመጽሐፈ አስቴርን በአጠቃላይ በምንመለከትበት ጊዜ 5 አይነት የተለያዩ ድግሶች ተደግሰዋል። አንደኛ አርጤክስስ ለመጀመሪያ የንግስናውን በዓለ ሲመት ለማክበር ድግስ ደገሰ። ከዛ ደግሞ አስጢን ባለቤቱ ከሴቶች ጋር እንደደገሰች፣ ከዛ ደግሞ አስቴር በነገሰች ጊዜ ድግስ፣ ከዛ ቀጥሎ ደግሞ መርዶክዮስ ላይ ሴራ አስሮ ሃማ እየዶለተ አይሁዶችንና መርዶክዮስን ሙሉ በሙሉ ለማጥፋት ባቀደ ጊዜ ንግስቲቱ አስቴር ከንጉሱ ጋር ሃማም ግብዣውን እንዲበላ ግብዣ ስታደርግ የመጨረሻው ድግስ እስከ ዛሬም ድረስ አይሁዶች በአመት ውስጥ ከሚያከብሩት በዓል አንዱ የሆነው በዓል እነሱ ከሞት የተረፉበት እነሱ ከጥፋት የዳኑበትን በዓል የሚያከብሩት የመጨረሻ ከአይሁድ በዓላት አንዱ የሆነው በዓል ድግስ የተደረገበት ፕሮግራም እናያለን። በዚህ በአስቴር መጽሐፍ ላይ የሚገርሙ ታሪኮችን እናያለን። ካሉት ገጸ ባህሪያቶች ወይም በመጽሐፉ ከምናያቸው ሰዎች ንጉሱና ንግስቲቱ አስጢንና አርጤክስስ፣ መርዶክዮስ፣ ሃማ እና ሌሎችንም የአይሁድ ህዝቦችን እንመለከታለን። በዋናነት በዚህ ቃል ውስጥ ግን የሚገርም መልእክት አለ። የእግዚአብሔር ቃል ታሪክ ነው፣ ግን ታሪክ ብቻ አይደለም፣ ታምርን የሚሰራ ኃይል አለ። በዛ ስፍራ ላይ በምንመለከትበት ጊዜ እግዚአብሔር የሶስት ነገሮችን ስለ እግዚአብሔር ሰብሰብ አድርገን ስንመለከተው እንመለከታለን። አንደኛ የእግዚአብሔርን ማንነት፣ ሁለተኛ የእግዚአብሔርን ችሎታ፣ ሶስተኛ የእግዚአብሔርን አሰራር እንመለከታለን። በዛን ጊዜ ሃማ በመርዶክዮስና በአይሁድ ላይ ሲነሳ ሲያሴር አምላክ እንዳላቸው አላወቀም። የነገስታት ንጉስ የነሱ መሪ አስተዳዳሪ ጠባቂ መሆኑን በሉዓላዊነቱ እንዴት አድርጎ እንደሚሰራ ስለ እግዚአብሔር ማንነት ያውቀው። ግን የእግዚአብሔርን ፕሮግራም ለማጥፋት ወይም በእግዚአብሔርን ህዝብ ለማጥፋት በእግዚአብሔር ህዝብ ላይ ያለውን የእግዚአብሔርን ፕሮግራም ለማጥፋት ሃማን ሰይጣን ሲጠቀም እንመለከታለን። በዚህ ሁሉ ግን የእግዚአብሔር አሰራር ይገርማል። በአስቴር መጽሐፍ ላይ የእግዚአብሔር ስም በአንድም ስፍራ አልተጠራም። ነገር ግን የእግዚአብሔር ሥራ ይታያል። እግዚአብሔር አንዳንድ ጊዜ ወይም በአብዛኛውን ጊዜ እጁ ሳይታይ ይሰራል። አሜን አይባልም? ኮቴ ሳይሰማ ይደርሳል። ድምፁ ሳይሰማ በዝምታ ይሰራል። በአስቴር መጽሐፍ ላይ እግዚአብሔር የሚለው ስም በውል አልተጠቀሰም፣ ግን ስራው ፍንትው ያለ ግልጽና የሚታይ ነበር። ስለዚህ እግዚአብሔር እየሰራ ነበር። በነገራችን ላይ እግዚአብሔር አሰራሩ ልዩ ልዩ ነው።
በእያንዳንዳችን ህይወት ላይ እግዚአብሔር የሚሰራበት ሲዝንና ያሰራር ሁኔታ አለ። አንደኛ እግዚአብሔር ካንቺ ጋር ካንተ ጋር ሲሰራ የመጀመሪያ አንተን ይሰራል። ሁለተኛ ካንተ ጋር ይሰራል። ሶስተኛ ላንተ ይሰራል። እግዚአብሔር አሰራሩ ልዩ ልዩ ስለሆነ እግዚአብሔር ካንተ ጋር ፕሮግራም ሲኖረው አንደኛ እግዚአብሔር አንቺን ይሰራል። እህቶች አሜን። ባንቺ ይሰራል፣ ላንቺ ይሰራል። እስቲ እግዚአብሔር እኔን ይሰራል በሉ። በኔ ይሰራል፣ ለኔ ይሰራል በሉ። በዚህ ታሪክ ላይ በዋናነት 3 ሰዎችን በማያት ከዛ ውስጥ የሚያወጣውን መልእክት እንመለከታለን። እግዚአብሔር የገለጠውን 3 ሰዎችን እንመለከታለን። በህይወታችን ዙሪያ በዓለም ላይ ስንኖር 3 አይነት ሰዎች በዙሪያችን ላይ ይሆናሉ። 3 አይነት ሰዎች በዙሪያችን ላይ ይሆናሉ። እነማን ናቸው? አንደኛ ጉድጓድ የሚቆፍሩ፣ ሁለተኛ መደብ የሚሰሩ፣ ሶስተኛ መሰላል የሚሰሩ። እስቲ ከነሱ አንተ የቱነሽ በሏቸው። አጠገባቸው ያለውን ሰው በህይወት ዙሪያ ላይ 3 አይነት ሰዎች ይኖራሉ። አንደኛ ጉድጓድ የሚቆፍሩ፣ ሁለተኛ መደብ የሚሰሩ፣ ሶስተኛ መሰላል የሚሰሩ። እስቲ ከኔ በኋላ በሉ። አንደኛ ጉድጓድ የሚቆፍሩ፣ ሁለተኛ መደብ የሚሰሩ፣ ሶስተኛ መሰላል የሚሰሩ ናቸው። በዚህ በአስቴር መጽሐፍ ላይ 3 አይነት ተግባር ያላቸውን ሰዎች እንመለከታለን። ፍጻሜያቸውን ደግሞ እንመለከታለን። አንደኛ ጉድጓድ የሚቆፍረው ማን ነበር? ሁላችንም በጋራ እንደምናውቀው ሃማ ምን የሚያደርግ ሰው ነበር? ጉድጓድ የሚቆፍር። ጉድጓድ የሚቆፍሩ ሰዎች ምን አይነት ሰዎች ናቸው ካል አስለቅሰው መሳቅ የሚፈልጉ፣ አሳንሰው እነሱ ከፍ ማለት የሚፈልጉ፣ አዋርደው መክበር የሚፈልጉ፣ ሰውን አሳጥተው እነሱ ማገኛት የሚፈልጉ፣ ጉድጓድ ቆፍረው ቀብረው እነሱ መንገስ የሚፈልጉ፣ የሰውን ችግር ውስጥ አስገብቶ እነሱ ተድላና ደስታ ላይ የልባቸውን ሐሳብ ለማግኘት የሚፈልጉ፣ አስረው ማግኘት ወይም ማትረፍ የሚፈልጉ፣ ገሎ መኖር የሚፈልጉ አይነት ሰዎች ናቸው። ይሄን በሃማ ህይወት ላይ እንመለከታለን። በሃማ ህይወት ላይ እንመለከታለን። ገሎ መኖር ነው የሚፈልገው፣ አጥፍቶ ማልማት ነው የሚፈልገው፣ ሌላውን እንዳይኖር አድርጎ እሱ መኖር የሚፈልግ አይነት ሰው ነበር ማለት ነው። ባጭር ቃል ምን ማለት ነው? ክፉን በማድረግ፣ ክፉን በመስራት፣ ክፉን በማሰብ፣ ክፉ የተለያዩ ክፋቶችን በማድረግ ራሱን ማኖር፣ ማንገስ፣ መክበር፣ ማገኛት፣ መበልጸግ የሚፈልጉ ሰዎች ጉድጓድ የሚቆፍሩ ናቸው ማለት ነው። ሁለተኞቹ ምን አይነት ሰዎች ናቸው ካላችሁ መደብ የሚሰሩ እንደ አስጢን እንዴት ነው መደብ የሰራችሁ ካላችሁ ንጉሱ ከኔ ጋር ክበጂ እንታይ ብሎ ወደ ግብዣው ስጋብዛት እሷ ደግሞ ከሴቶች ጋር በጓዳ በሌላ ክፍል ድግስ አዘጋጀች። አልተባበረችም ከንጉሱ ጋር። ስለዚህ እንደዚህ አይነት ሰዎች ደግሞ ምን አይነት ሰዎች ናቸው መደብ የሚሰሩ ካላችሁ መደብ ምን እንደሆነ ገብቷቸዋል። መደብ ዝም ብሎ ትንሽ ነገር ለራስ ብቻ ለመተኛት ለመቀመጥ የሚሰራ ነገር ነው ድሮ። ስለዚህ ያ መደብ ለራስ ብቻ ለሰው የማይተርፉ ቢያገኙ ለራሳቸው ቢያተርፉ ለራሳቸው ብበሉ ለራሳቸው ብለብሱ ለራሳቸው ለሌላ ለጎረቤት ለባልንጀራ የማያስቡ ለኔ የሚሉ አስተሳሰብ ያላቸው ሰዎች መደብ ሰሪዎች ይባላሉ።
ሶስተኞቹ ደግሞ ምን አይነት ሰዎች ናቸው ካላችሁ መሰላል የሚሰሩ ማለት መርዶክዮስ አይነት ሰዎች። መርዶክዮስ መጽሐፈ አስቴር መጨረሻ 10 ምዕራፍ ቁጥሮች ላይ ከ1 እስከ 3 ባለው ክፍል ላይ መርዶክዮስ መልካም ነበር፣ ለዘሩ ለሕዝቡ ለወንድሞቹ መልካም የሚናገር መልካም የሚያስብ መልካም የሚያቅድ ሰው ነበር ይላል። መርዶክዮስ መልካም የሚያደርግ ሰው ነበር። ምን አይነት መልካም ነገሮችን አደረጋ ካላችሁ አንደኛ አስቴር ራሷ እንድትነግስ ያደረገው መርዶክዮስ ነው። ወላጅ አልባ ነበረች፣ እናት አባት የሌላት ያሳደጋት፣ ወደ ንግስናም እንድትገባ መስመሩን ያሳያት፣ መመልከቻ እንድታስገባ እንድትወዳደር ያደረጋት፣ ሲስተሙን ከቤተ መንግስት እያመጣ ሁሉንም ነገር ያሳያት ማን ነበር? አስቴር እንድትነግስ ምክንያቱ ማን ነው? ተናገሩ እስቲ። መርዶክዮስ ነው በሉ። መርዶክዮስ መሰላል ሰራ። ሁለተኛ መርዶክዮስ የሰራው ስራ ምንድነው ካላችሁ አርጤክስስን ለመግደል የሱ አገልጋይ የሆኑ ጀንደረባ የሆኑ 2 ሰዎች ሴራ አሴሩና ቀን ቀጥረው ንጉሱን ለመግደል ባቀዱ ጊዜ አገኝቶ ክፋትን አጋልጦ ንጉሱን ከሞት አተረፈ። መሰላል መስራት ይባላል። ስለዚህ 3 አይነት ሰዎች አሉ። ምን የሚያደርጉ? ጉድጓድ የሚቆፍሩ፣ 2 መደብ የሚሰሩ፣ 3ኛ መሰላል የሚሰሩ። የቱ ይሻላል? እስቲ ተናገሩ፣ የቱ ይሻላል? ክፋትን በማድረግ ሰውን በመጉዳት ሰውን በማስጨነቅ የሰው መብትን በመንካት የራሳቸውን ክብርና ስልጣን ብልጽግና ለማሳደግ የሚፈልጉ ሰዎች ጉድጓድ ቆፋሪዎች ናቸው። ለራስ ብቻ ስስታም የሆኑ ቋንቋና የሆኑ ለቤተ ክርስቲያን ለትውልድ ለአገር ለአካባቢ ለቤተሰብ ለወዳጅ ለጎረቤት የማይተርፉ ለባልንጀራ የማይተርፉ ሰዎች ደግሞ መደብ ሰሪዎች ይባላሉ። እንደ መርዶክዮስ ያሉ ደግሞ ከታች ያለውን አንስቶ የሚያነግሱ ላይ ያለውንም አደጋ እንዳይደርስ የሚጠብቁ መሰላል ሰሪዎች ይባላሉ። አንድ ጊዜ አንድ ከተማ ላይ አንድ እብድ ነበር አሉ። ደጉም ለራሱ ክፉም ለራሱ ምበላ ካለ እያለ ይለምናል በዜማ። ደጉም ለራሱ ክፉም ለራሱ ምበላ ካለ እያለ በር ያንኳኳ የዕለቱን ምግብ በዛ አይነት እያገኘ ይኖራል። እብድ ነው። ከዕለታት አንድ ቀን በየቀኑ ወይም በተደጋጋሚ መጥቶ እያንኳካ የቆርቆሮ በል እያስጨዋ ደስታዋን ስለከለከለ ወይም ሰላሟን ስላናጋ አንድ እናት የሰውዬ በየቀኑ አትምጣ ብለው ይመጣል፣ ተው ብለው አልተወም። በየቀኑ መጥቶ ከሚጨቀጭቀኝ ለምን መርዝ በምግብ ላይ ጨምሬ አልሰጠውም ብላ አሰበችና ሌላ ቀን ሲመጣ መርዝ አድርጋ ምግብ ሰጠችው። ሰውየው ምን ብሎ ነው የሚለምነው? ደጉም ለራሱ ክፉም ለራሱ ምበላ ካለ ነው ምለው። ከዕለታት አንድ ቀን እቺ ሴት መርዝ ጨምረ ምግቡን ተቀብሎ ሲንቀሳቀስ እየሄደ እያለ ያው እብድ እንዳሰበው በእቅድ አይራመድም። ከዛ ያንን ምግብ ይዞ ሲሄድ መንገድ ላይ ልጆች አገኘና ልጆቹ ምግቡን አይቶ ስጠን ስጠን አይሉትም። 2 ልጆች ናቸው፣ ሰጣቸው እሱ። ከዛ በኋላ በልተው እዛው ተኙ፣ አልተነሱም። የማን ልጆች ቢሆኑ ጥሩ ነው? የራሷ ልጆች። ደጉም ለራሱ ክፉም ለራሱ ምበላ ካለ ነው ርዕሱ ራሱ። ስለዚህ የራሷ ክፋት የራሷን ልጆች በላ የሚባል ታሪክ ሰምቻለሁ። ስለዚህ ክፉ የሚሰራ ሰው ለጊዜው ነው እንጂ የክፋቱን ዋጋ ማግኘቱ አይቀርም። ሰው የዘራውን ያንኑ ምን ያደርጋል? እስቲ ተናገሩ። ሰው የዘራውን ያንኑ ምን ያደርጋል? ሰው የዘራውን ያንኑ ምን ያደርጋል? ስለዚህ በተሰጠን እድል በተሰጠን ጊዜ በተሰጠን ጤና በተሰጠን ጸጋ ባገኘነው አጋጣሚ ሁሉ ማድረግ ያለብን ምንድነው ካላችሁ መልካም ነው። መጽሐፍ ቅዱሳችን ሲናገር በኤፌሶን 2:10 ላይ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ምን ሆናችኋል? ተፈጥራችኋል። የተፈጠርነው መልካምን ለማድረግ ነው። መጽሐፍ ቅዱሳችን ላይ በመክብብ ላይ ሲናገር መልካምን ነገር ከማድረግ ሌላ መልካም ነገር የለም።
እኛ የምናመልከው አምላክ መልካም አምላክ ነው። እኛ የምናመልከው አምላክ ትልቅ አምላክ ነው። እኛ የምናመልከው አምላክ መሐሪ ቸር አምላክ ነው። እኛም በሰዎች ማሳያት ያለብን ማድረግ ያለብን ነገር ቢኖር ምንድነው? መልካምነት። ራሳችንን የምንወድ መሆን የለብንም። ሌላውን የምንጎዳ መሆንም የለብንም። ለሌላው መሰላልና ለሌላው ድልድይ በረከት እግዚአብሔር ያድርገን። እግዚአብሔር ያድርገን። እግዚአብሔር ያድርገን። እንግዲህ ሃማ ጉድጓድ ቆፈረ። አስጢን ምን ሰራች? መርዶክዮስ መሰላል ሰራ። መርዶክዮስን ለማጥፋት ጉድጓድ የቆፈረው ሃማ ምን ሆነ? ለመርዶክዮስ ባዘጋጀው መስቀል ተሰቀለ። ራሱ ባዘጋጀው፣ ራሱ በዘየደው፣ ራሱ በወጠነው ባዘጋጀው መስቀል ተሰቀለ። ጉድጓድን የሚሚሱ በጉድጓድ ይወድቃሉ፣ የጊዜ ጉዳይ እንጂ። በማዋረድ ሊከብሩ የሚፈልጉ ሰዎች ይዋረዳሉ፣ የጊዜ ጉዳይ እንጂ። ለራሳቸው ብቻ የሚኖሩትም ሰዎች ለራሳቸውም እስከ ፍጻሜ ነገራቸው አይቆይም። አንዳንድ ሰዎች በማከማቻት ያምናሉ። ለሰው አይሆኑም። ዕውቀታቸው ለሰው አይሆንም። ያላቸው ነገር ለሰው አይሆንም። የያዙት ገንዘብ ለሰው አይሰጡም። ለራሳቸው ብቻ ይይዛሉ። እንደዚህ አይነት ሰዎች ምን እንደሚሆኑ ላሳያችሁ። ዝም ብለህ ማትሰጥ ከሆነ፣ ዝም ብለህ ለሰው የማትተርፍ ከሆነ፣ ዝም ብለህ ለሰው ምንም ነገር የማታደርግ ከሆነና ሀብት ኖሮ ገንዘቡን ብታሰባስብ፣ ዕውቀትም ኖሮ ዕውቀት ብታጠራቅም ምንም አይፈይድም። ለሰው የማይሆኑ ሰዎች ያከማቹና ይከማቻሉ። እግዚአብሔር የሚሰጠን ዕውቀት ይሁን፣ ጸጋ ይሁን፣ ገንዘብ ይሁን፣ ሀብት ይሁን፣ ንብረት ይሁን፣ እድል ይሁን፣ ማንኛውም ስልጣን ይሁን፣ አንድ ዘር ነው፣ ሁለተኛ ምግብ ነው። ሁለት ነገር ነው እግዚአብሔር የሚሰጥ። አንዱ እንድትመገብ፣ ሁለተኛ እንድትዘራ። በሌላ አባባል አንዱን እንድትጠቀም፣ ሌላኛውን እንድትጠቀም። እስቲ እንዲህ ትላላችሁ አጠገባችሁ ላለ ሰው፣ ያለህ ነገር እንድትጠቀም ብቻ ሳይሆን እንድትጠቀምም ብቻ ጭምር የተሰጠ ነው። ስለዚህ መጠቀም ብቻ ሳይሆን ጠቃሚ ሰው ሁን በሉ። አስጢን ስስታም ሆነች። ስልጣኗን፣ ንጉሱን ማክበር አልወደደችም። ስለዚህ ያ ስለሆነች ምን ሆነች መሰላችሁ? ከክብሯ ምን ሆነች? ወረደች። ስልጣኗ ተቀማ። ድንገራችሁ ሰው ወደደም ጠለም ካለ ይሰጣል። እስቲ እየሰማችሁ ነው? ሰው ወደደም ጠለም ካለ ይሰጣል። የማይሰጥበት ምንም ምክንያት የለም። ፈቅዶ ባይሰጥ ተገዶ ይሰጣል። አንድ በዚህ ከተማ የሰማሁት ነገር አለ። አንድ ሰው more than 2 ቢሊየን ሀብት አለው። more than 2 ቢሊየን፣ ከ2 ቢሊየን በላይ የኢትዮጵያ ብር የሚሰላ ሀብት አለው። ዘመዶቹን አያጣጋም። ማንንም የሱ የቅርብ ዘመድ የሚባለውን ሰው አያጣጋም። ሀብቱን ግን ያፈራል፣ ያከማቻል። ሰለሞን እንዳለ ማን እንደሚበላ አታውቅም ማለት። ሰውዬ እንዳጋጣሚ ሆኖ ደግሞ አላገባም። እድሜው ሄደ። ሞትን ወይም በእድሜ ሞት የሚደርሰውን ወይም የሚሞተውን ያህል እድሜ ሳይደርስ በአጋጣሚ በበሽታ ሞተ። ከሞተ በኋላ ያ እሱ ለስራ እንኳን ያላቀረባቸው፣ ምግብ እንኳን እንጀራ ያልጋበዛቸው፣ አንድ ጥብስ፣ አንድ በይነት፣ አንድ ክትፎ ያልጋበዛቸው፣ እሱ የገፋቸው የተዋቸው ዘመዶቹ መጡና ሁሉም ድርሻዬ ዘመዴ ነው። ሰርተዋሉ? አልሰሩ። እሱ አጣግቷቸዋል? አላጣጋቸውም። አሁን ግን የውርስ መብት ጠየቁና ተከፋፈሉት። ያከማቸው በዘመኑ በጊዜው በተሰጠ ጊዜ ለሌላ ለቤተሰብና ለአካባቢ ባለመሆኑ ያከማቸውን ትቶ ሄደ። ንብረቱን ተከፋፈሉ፣ ሸጡት። ከዛ ብር ነው የተከፋፈሉት። ንብረቱ መታሰቢያውን ካይለው ሸጡት ለሌላ ድርጅት። ስለዚህ ያለህ ነገር እንድትጠቀምና እንድትጠቀም ነው።
አጠገባችሁ ያለ ሰው ተጠቀም ደግሞም ሌሎችን የሚጠቅም ስራ በሉት። ሶስቱም ሰዎች ፍጻሜያቸው ምን እንደሚሆን ላሳያችሁ። ጉድጓድ የሚቆፍሩ በጉድጓድ ይወድቃሉ፣ መደብ የሚሰሩ ከመደብ ይወርዳሉ፣ መሰላል የሚሰሩ በከፍታ ይወጣሉ። መሰላል የሚሰሩ በከፍታ ይወጣሉ። ጌታን የሚያመልኩ በከፍታ ይወጣሉ። ጌታን የሚያከብሩ በከፍታ ይወጣሉ። ጌታ የሚሉ በከፍታ ይወጣሉ። ለቤተ ክርስቲያን የሚተጉ በከፍታ ይወጣሉ። መልካም ዘር የሚዘሩ በከፍታ ይወጣሉ። ይህ ሰው መርዶክዮስ ከፍ እያለ ሄደ። የት ነበር? በንጉስ ደጅ፣ በቤተ መንግስት ደጅ ላይ ነበር። ከዛ ከደጅ እግዚአብሔር ወደ ንግስናው አስገባ። ደጅ ጠባቂን ደጅ አዝማች የሚያደርግ ጌታ አለልን። አንድ ሰው ክብርን ለጌታ ያምጣ። ዛሬ ምናልባት በኢኮኖሚ ደጅ፣ በብልጥግና ደጅ፣ በአገልግሎት ደጅ ላይ የሆናችሁ ውስጥ መግባት ያቃታችሁ ዳር ያላችሁ የምስራች ደጅ ጠባቂን ደጅ አዝማች የሚያደርግ ጌታ የመርዶክዮስ ጌታ ያንተ ጌታ ነው፣ ያንቺ ጌታ ነው። ከፍ ያደርጋል፣ ከፍ ያደርጋል። እስቲ እግዚአብሔር በሉ። ደጅ ጠባቂን ደጅ አዝማች ያደርጋል፣ መሪ ያደርጋል፣ አለቃ ያደርጋል፣ ጌታ ያደርጋል፣ ያስወርሳል። ያ ሰው እኔ ነኝ የሚል ክብርን ለጌታ ያምጣ። ይሄ ሰው መርዶክዮስ እንደ ራሱ ደጅ፣ እንደ ጠላቱ ሃማ ሟች ነበር። እግዚአብሔር ግን በዝምታ ኮቴው ሳይሰማ ስራ እየሰራ ነበር። ኮቴ ሳይሰማ እግዚአብሔር መርዶክዮስን ከፍ ለማድረግ ሲሰራ ማጋ ሄደ? ንጉሱ ጋር ሄደ። Don't sleep, I have a plan። አትተኛ ብሎ ንጉሱ እንዳይተኛ ሄዶ ከለከለው። ለማን እየሰራ ነው? ለመርዶክዮስ። ስሙኝ፣ መርዶክዮስ ንጉሱ ጋር ሄዶ እግዚአብሔር ያናገረ እንደነበር አውቋል? አላወቀም። አንቺ ሳታቂ፣ አንተ ሳታቂ የሆነ ሳጋ ሄዶ እግዚአብሔር ያንተን ስራ እየሰራ ነው፣ ያንቺን ስራ እየሰራ ነው። ሚገርም አምላክ እኮ ነው እግዚአብሔር። ኮቴ ሳይሰማ ይደርስልያል፣ እጁ ሳይታይ ይሰራል፣ ድምፁ ሳይሰማ ይሰራል። ንጉሱ ጋር ሄደ። አታኛ ምን ላድርግ ስለው በምሪት ሄዶ ሲያነብ መርዶክዮስ የሰራ ስራ አለ፣ ያደረገው ነገር አለ። ከሞት ታድጎኛል፣ ሕይወቴን ሊነጥቋት ነበረ ጠላቶቼ አስረው አድብተው፣ ከዛ ያስጣለኝ እሱ ነው። ምን ተደረገለት አይልም። መልካም አድርጋችሁ ጠላት ሆኖባችሁ ሰዎች ወይም ወዳጅም ለቤተሰብም ለቤተ ክርስቲያንም በተለያየ ለአገልጋዮችም ለማንም የሆነ መልካም ነገር አድርጋችሁ ሰዎች ግን ክፉ የሆነባችሁ የተረሳችሁ የተገፋችሁ የናንተ ነገር ተቀምጦ ወይ ተወስደው ወይም እናንተ ያደረጋችሁትን የመልካምነቱን ብድራት ያላገኛችሁ የምስራች እግዚአብሔር አንድ ሰው ሄዶ ያናግራል። ስለንቺ ነገስታትን ያናግራል፣ ስለንቺ ኃያላንን ያናግራል፣ ስለንቺ ሴቶችን ያናግራል፣ እህቶችን ያናግራል፣ ወንድሞችን ያናግራል። አረ እግዚአብሔር በዝምታ ይሰራል። እጁ ሳይታይ ይሰራል፣ ድምፁ ሳይሰማ ይሰራል። እግዚአብሔር ሁሉ ጊዜ ስራ ላይ ነው። አንቺ በየትኛውም ኮንዲሽን ሁኚ፣ በየትኛውም ሁኔታ ውስጥ ሁኚ፣ እግዚአብሔር ስራ ላይ ነው። ስለንቺ እግዚአብሔር ስራ ላይ ነው። እስቲ አንድ ሰው ስለኔ እግዚአብሔር እየሰራ ነው። ኮቴው ባይሰማም፣ ድምፁ ባይሰማም፣ እጁ ባይታይም እየሰራ ነው። ከፍታ ሊያመጣ እየሰራ ነው። ከፍ ሊያደርገኝ እየሰራ ነው። ሊያከብረኝ እየሰራ ነው። ሊያስወርሰኝ እየሰራ ነው። ሊፈውሰኝ እየሰራ ነው። ሊያድነኝ እየሰራ ነው። ነፃ ሊያወጣ እየሰራ ነው። ሃሌሉያ! God is at work for you. God is at work for you.
Let we give high glory for our Lord Jesus. የእግዚአብሔር አሰራር አይገርምም? ቅድም መግቢያ ላይ ብቻ ብያቸዋለሁ። በዚህ መጽሐፍ ላይ የእግዚአብሔርን ማንነት የእግዚአብሔርን ችሎታና አሰራር ፍንትው አድርገን እንመለከታለን። ንጉሥ ጋር ሄደ። ንጉሡ እኮ ረስቷል። ሰውዬ ያደረገውን ረስቷል። ሰውዬ የሆነለትን ረስቷል። ሰውዬ እንዴት ነፍሱን ተናጥቀው እሱን እንዳዳነ ረስቷል። ሄደና ቀሰቀሰ። ላንቺ እግዚአብሔር አንድ ሰው ይቀሰቅሳል። ላንተ እግዚአብሔር አንድ ሰው ይቀሰቅሳል። መርዳት የሚችለውን ሰው፣ ማገዝ የሚችለውን ሰው፣ አንቺን ከፍ ማድረግ የሚችለውን ሰው፣ አንቺን ማዳን የሚችለውን ሰው፣ አንቺን ማስመለጥ የሚችለውን ሰው እግዚአብሔር ይቀሰቅሳል። እግዚአብሔር ይቀሰቅሳል። God is at work for you right now. አንቺ ኮቴውን ባሰሚ ድምጹን ባሰሚ ምንም እጁ ባይታይ እግዚአብሔር ስራ ላይ ነው። እስቲ አንድ ሰው እግዚአብሔር ስለ እኔ ስራ ላይ ነው ይበል። እንደገናም ተናገሩ። እንደገናም ተናገሩ። እንደገናም ተናገሩ። እግዚአብሔር እየሰረነው ጠላትም እየሰረ ነበር። መርዶክዮስ ሕይወት ላይ በዚህ በኩል ሃማ ላይ ተቀምጦ ሰይጣን ይሄ ሰው መኖር የለበትም፣ ይሄ ሰው እዚህ መቀመጥ የለበትም፣ ይሄ ቦታ ለሱ አይገባውም፣ ኢቭን ዘበኛ መሆን ለሱ አይገባውም፣ በረኛ መሆን ለሱ አይገባውም፣ ይሄ ቦታ ለሱ አይገባውም ይላል። እግዚአብሔርስ ለመርዶክዮስ የሚገባ ከፍታ አለ ይላል። አንዳንድ ሰው ይሄ ቦታ ላንቺ አይገባሽም፣ ይሄ ቦታ ላንቺ አይገባም፣ በተለያየ ነገር መዝኖ ላንቺ አይገባም፣ ላንቺ አይገባም ይልሃል አይደል? ይልሻል አይደል? እግዚአብሔር ግን ሌላ ከፍታ አይቷል። እግዚአብሔር ሌላ ከፍታ አይቷል። ይህ ሰው ከዚህ እንዲጠፋ ብር ጉቦ ተሰጥቷል፣ ተዶልቷል። ንጉሡን እንኳን አስማምቶ ጨርሷል። በምድራዊ ሕግ በሜዶንና በፋሪስ ሕግ መሰረት የማይቀየር ማይተም ታትሟል። ለመርዶክዮስ መስቀል ለአይሁዶች ጥፋት ጥንቅቅ ብሎ አልቋል። በዚህ መሃል ላይ እግዚአብሔር ደግሞ ድምጹን ሳያሰማ ኩሽታው ኮቴ ሳይሰማ ስራ ላይ ነው። ስራ ላይ ነው። አረ ስላንቺ ስራ ላይ ነው። አረ ስላንተ ስራ ላይ ነው። አረ ስለ እኔ ስራ ላይ ነው። ስለ እናንተ ስራ ላይ ነው። እስቲ አምላኬ ስራ ላይ ነው ወል የምትፈልጊው ነገር እጅሽ ላይ ባይገባም እግዚአብሔር ስራ ላይ ነው። ዛሬ የምትፈልጊው ነገር ባታገኝም እግዚአብሔር ስራ ላይ ነው። የምትፈልገው ከፍታ ላይ ባይሆንም እግዚአብሔር ስራ ላይ ነው። ወንድሜ ላንተ ስራ ላይ ነው። ወንድሜ ላንቺ ይቴ ላንቺ ስራ ላይ ነው። ወገኖቼ ለናንተ እግዚአብሔር ስራ ላይ ነው። ስራ ላይ እንዳለ የምታምኑ ስራ ላይ ነው ስትሉ ማይተም እንድትመቱ ጠይቃለሁ። ስራ ላይ ነው። ስራ ላይ ነው። ስራ ላይ ነው። ይሄ ከዘበኝነት ሊያወጣ ምንድነው ከዚህ ምንማረው ካላችሁ ንጉሥ የመጨረሻ ሞትን መወሰን መበየን የሚችል ሰው በይኗል። ማይተም ታትሟል። ፍርማ አርፎበታል። አዋጅ ተነግሯል። የሞት አዋጅ ተነግሯል። በየቦታው በየአገሩ በ127 አገር ከህንድ እስከ ኢትዮጵያ all over 127 countries አዋጅ ታውጇል። እግዚአብሔር ዝም ምንም የሌለ እግዚአብሔር የሌለ ይመስላል። ኮቴ ሳይሰማ አዋጅን ሊገለብጥ ነገሩን ሊገለብጥ መጣለታ። ለመርዶክዮስ መጣለታ። የንጉሥ ፈረስ ለሱ ይገባዋል ብሎ መጣለታ። የንጉሥ ቀለበት ሊሰጥ መጣለታ። የንጉሡን ካባ ሊያለብስ መጣለታ። መርዶክዮስም ከፍ አለ። ሞት የታወጀበት ሰው ለካ ከፍ ካሉት በላይ ከፍ ያለው አለ። ከፍ ካሉት በላይ ከፍ ያለው አለ። ንጉሥ የመጨረሻ ነው ብሎ በንጉሥ ነው ሃማ የሞት አዋጅ፣ የጥፋት የስቅለት አዋጅ እንዲረሸኑ በአንድ ቀን በያሉበት በ127 አገር አይሁዳዊ የተባለ ሁሉ እንዲያልቅ ጨርሷል። በምድራዊ አለቃ ጨርሷል። ከፍ ባለው አለቃ ንጉሥ ጨርሷል። የነገስታት ንጉሥ የጌቶች ጌታ ከፍ ካሉት በላይ ከፍ ብሎ ያለው
መርዶክዮስን ከፍ ከፍ ሊያደርግ መጣ። አሁንም ላንቺ መልእክት አለኝ፣ ላንተ መልእክት አለኝ። ከፍ ካሉት በላይ ከፍ ብሎ ያለው ከፍ ካልከው በላይ ከፍ ከፍ ሊያደርግ ይመጣል። ከፍ ካሉት በላይ ከፍ ብሎ ያለው ዝቅ ካልክበት ከፍ ከፍ ሊያደርግ ይመጣል። ከፍ ካሉት በላይ ከፍ ብሎ ያለው አንተን ከፍ ከፍ ሊያደርግ ይመጣል። ሃሌሉያ! እስቲ እንዲህ በሉኝ፣ ከፍ ካሉት በላይ በሉ። ከፍ ብሎ ያለው አምላኬ ዝቅ ካልኩበት አንስቶ ከፍ ከፍ ሊያደርገኝ ይችላል። አርጤክስስ ወስኗል ሳያውቅ በሲስተም ወጥመድ ውስጥ ገብቶ ላይ ያለ ከፍ ካሉት በላይ ከፍ ብሎ ያለው ማይደረስ የመጨረሻ የሱ ቃል ብቻ የሚፈጸም ላይ ያለ ይሄ ሰውዬ ዘበኝነት በዛ ተብሎ ነው ከዛ ለማስወገድ የታሰበው። እሱ ደግሞ ጠላትን ሊያስወግድ ሲፈልግ እግዚአብሔር ሊያከብር ይነሳል። ጠላትን ሊያዋርድ ሲነሳ እግዚአብሔር ሊያከብር ይነሳል። መርዶክዮስም ከፍ ከፍ አለ። ከፍ ካሉት በላይ ከፍ ብሎ ያለው ጌታ ከፍ ሊያደርግ ተነሳ። ከማዕበልሽ በላይ ከፍ ብሎ ያለው ከፍ ያደርጋል። ከችግርሽ በላይ ከፍ ብሎ ያለው ከፍ ከፍ ያደርጋል። ሰዎች ካሴሩበት ሴራ በላይ ከፍ ብሎ ያለው ከፍ ያደርጋል። ከበሽታዬ በላይ ከፍ ብሎ ያለው ከፍ ያለው ሲብ ያለው ከፍ ከፍ ያደርጋል። ከፍ ከፍ ትላለ። እስቲ አንድ ሰው ከኔ በኋላ እንዲህ ይበል፣ ከፍ ካሉት በላይ ከፍ ብሎ ያለው ከሁኔታዎቼ በላይ ከፍ ከፍ ያደርገኛል። ከችግሬ በላይ ከፍ ያደርገኛል። ከወጀቡ በላይ ከፍ ከፍ ያደርገኛል። ከበሽታዬ በላይ ከፍ ከፍ ያደርገኛል። ከከበበኝ በላይ ከፍ ከፍ ያደርገኛል። ከሚያስፈራራኝ በላይ ከፍ ከፍ ያደርገኛል። መንገዴን ከዘጋው ነገር በላይ ከፍ ከፍ ያደርገኛል። ሞቴን ከደገሰው በላይ ከፍ ከፍ ያደርገኛል። ከፍ ብሎ ያለው ከፍ ከፍ ያደርገኛል። ከፍ ብሎ ያለው ከፍ ከፍ ያደርገኛል። አሚን። ከፍ ከፍ ያደርገኛል። ከፍ ከፍ ያደርግሃል። ከፍ ከፍ ያደርግሻል። ከፍ ከፍ ያደርግሃል። አሁንም 3 ጊዜ ቀኝ እጃችሁን አንስታችሁ ከፍ ብሎ ያለው ከፍ ከፍ ያደርገኛል። የመርዶክዮስ አምላክ የኔም አምላክ ነው። የኔም ጌታ ነው። የኔም አባት ነው። የኔም ረዳት ነው። ለኔም አጋዥ ነው። ለኔም ደራሽ ነው። ያስወርሰኛል፣ ያስጥለኛል፣ ያስመልጠኛል። ሃሌሉያ! የትኛውም የጠላት ሲስተም ይበጣጠሳል። በ127 አገር ላይ የተዘረጋው በአዋጅ በንጉስ አዋጅ የተነገረውን ሲስተም ገልብጦ የሰማይን ሲስተም ዘርግቶ ሃሌሉያ! መርዶክዮስና አይሁዳውያንን ያስመለጠ ጌታ አንቺንም አንተንም እናንተንም እኔንም እኛንም ከጠላት ሲስተም በላይ ከፍ ከፍ ያደርጋል። ከኢኮኖሚ ሲስተም በላይ ከፍ ከፍ ያደርጋል። ከኑሮ ውድነት ሲስተም በላይ ከፍ ከፍ ያደርጋል። ከአሰራር ብልሽት ሲስተም በላይ ከፍ ከፍ ያደርጋል። ከሰው ክፋት ሲስተም በላይ ከፍ ከፍ ያደርጋል። ኢየሱስ ይመጣል፣ ጣልቃ ይገባል፣ ሲስተሙን ይዘረጋል። በቅጽበት ነገሮችን ይለውጣል። ከፍ ብሎ ያለው ከፍ ከፍ ያደርጋል። ከፍ ከፍ ላለው ከፍ ከፍ ትያለሽ። ከፍ ከፍ እንላለን። አረ የጠረን የታመነ ነው። የምናመልከው የታመነ ነው። ክብርን ለጌታ እናመጣለን።
ዳንኤል ላይ ተመሳሳይ ጥቃትና ተመሳሳይ ወረራ ደርሶበት ነበር። ንግስና ከፊት እንዳለ አይቶ ሰበብ ፈለጉና ንጉስ ላይ ከሰሱና በዚህ ጊዜ ለንጉስ የማይሰግድ እስከዛ ድረስ ባለው ጊዜ በአንበሳ ጉድጓድ ይጣል ብሎ ጨረሱ። ንጉሱም አተመ። ሁሉም ነገር አልቆ በአናብስ ጉድጓድ ዳንኤል ተጣለ። እኔ ገረመኝ እንዲህ ነው። ንጉሱ መጣና እንዲህ አለው፣ ዳንኤል ሆይ፣ ዳሪዮስ መጥቶ ዳንኤል ሆይ፣ አንበሳ ጉድጓድ ላይ ወድቋል። በተራባ አንበሳ ሌሊቱን በሙሉ እዛ አድሮ እንዴት ነው ብቻውን አንድ ሰው እንግዲህ የበሰለ ስጋ ወይም የተዘጋጀውን ስጋ አንበሶች ሳይበሉት ያድራል ብሎ ማመን ከባድ ነው። ንጉሱ ግን ዳንኤል በጣም እግዚአብሔርን ስለሚያመልክ ምናልባት የሱ አምላክ ሊያድነው ይችላል የሚል የእምነት ጫፍ ያለው ይመስለኛል፣ ዘር ያለው ይመስለኛል። አድኗል ዳንኤል። አሁን አንበሳ ጉድጓድ ውስጥ የወደቀውን ሰው ይድናል ብሎ ማሰብ ይሄ ሰው የእምነት ባይኖረው ይሆናል? አይሆንም። ከዛ ምንድነው ያለው? የምታመልከው አምላክ ሊያድን ይችላልና ንጉሥ ሆይ ሺህ ዓመት ንገስ፣ ቅንነት ተገኝቶብኛልና አምላኬ የመላእክቶችን አፍ ዘግቶ በሰላም አሳድሮኛል። ከዛ ምንድነው ያለው ዳንኤል? በሰላም አደርኩኝ፣ ሌሊቱ ነጋ ነጋ። ዘምሩ። በሰላም አደርኩ፣ አንበሶች አልበሉኝ። እስቲ እንዘምር እሱን ብቻ። በሰላም አስቡ። በምድራዊ ሲስተም ያለቀ ነው። በምድራዊው ሲስተም ያበቃ ነው፣ የተጠናቀቀ ነው፣ የሞተ ነገር ነው። በሰማያዊ እይታና ፕሮግራም እግዚአብሔር ጣልቃ ሲገባ ሰውን የሚበላ አንተን አይበላም። ሌላውን ያጠፋ አንተን አያጠፋም። ምናልባት ዘመዶችን ያጠፋ አንተን አያጠፋም። ሌላውን የጎደ ችግር አንተን አይጎዳም። ችግር አይደርስም አይደለም፣ ችግር ይመጣል፣ ግን ችግሩ እኔን አይጎዳኝም። መስቀል ሊዘጋጅ ይችላል፣ አልሰቀልም። ጉድጓድ ሊቆፈር ይችላል፣ አልገባም። የሆነ የሞት ወጥመድ ሊዘረጋ ይችላል፣ አያጠምደኝም። ወጥመዱ ይሰበራል፣ እኔ አመልጣለሁ። ወጥመዱ ይሰበራል፣ እኔ አመልጣለሁ። የምታመልከው አምላክ ሊያድን ይችላል ወይ ስል አዎን አለ። ስለዚህ እህቴ ስሚኝ፣ የምታመልከው አምላክ ከየትኛውም ነገር ያድናል። ከየትኛውም ውርደት አንስቶ ከፍ ከፍ ያደርጋል። ከየትኛውም ጨለማ ላይ እግዚአብሔር ብርሃን ያበራል። የምታመልከው አምላክ ያድናል። የምታመልከው አምላክ ያድናል። የምታመልኩት አምላክ ያስመልጣል። ከተዋረድንበት ከፍ ከፍ ያደርጋል። ሐና እንዲህ አለች፣ በኩራት አትናገሩ፣ የትዕቢትንም ነገር አታስቡ፣ እግዚአብሔር አዋቂ ነው። ድሃን ከፋንድያ አንስቶ ምን ያደርጋል? ምን ያደርጋል? እስቲ በራሳችሁ ላይ ያወጃችሁ ምን ያደርጋል? ምን ያደርጋል? ምን ያደርጋል? ምን ያደርጋል? ከመኳንንቶችና ከሕዝብ አለቆች ጋር ያስቀምጣል። ከመኳንንቶችና ከሕዝብ አለቆች ጋር ያስቀምጣል። ያስቀምጣል። ድሃን ከፋንድያ ከፍ ከፍ የሚያደርግ ከፍ ማድረግ ልማዱ የሆነ ለምን እግዚአብሔር እንደዛ ያደርጋል? እግዚአብሔር ትልቅ ነው፣ ማንንም አይንቅም። ሰው ሲተልቅ ታናሹን ይንቃል። እግዚአብሔር ደግሞ ትልቅ ሆኖ ታናሹን አይንቅም። እሱ ምንድነው የሚመቸው? ታናሹን ማትለቅ፣ የወደቀውን ማንሳት፣ የታመመውን መፈወስ፣ ላጣው መስጣት፣ የሳተውን መመለስ። አረ እሱ ፍቅር ነው። እሱ መልካም ነው። እሱ ደግ ነው። አምላክሽ ደግ ነው። ይደርስልሻል፣ ይደርስልሃል። ምን ሊያደርግ? ከፍ ከፍ ሊያደርግ፣ 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 ከፍ ከፍ ሊያደርግ ይመጣል።
ስለዚህ አንድ ነገር አድርጉ እስቲ በጌታ ከፍ ከፍ ላለው በሉ እንደገናም መጀመሪያውኑ ከፍ ብለናል እንዴት ካላችሁ በክርስቶስ በሰማያዊ ስፍራ ላይ ምን ሆነናል ስለዚህ እንወርዳለን ብንታመም አንወርድም ብናጣ አንወርድም ከፍታውን ሬዲ ይዘናል እስቲ መጀመሪያውኑ በመንፈሳዊ ከፍታ ላይ ነኝ ይበሉ ቀጥሎ በኢኮኖሚ ከፍታ ወጣለሁ በአገልግሎት ከፍታ ወጣለሁ ከፍታ ላይ ወጣለሁ አሜን በሉ ስለዚህ እንዲህ ነው የምናደርገው ቀደም ጉርጓድ የሚቆፍሩ መደብ የሚሰሩ እና መሰላል የሚሰሩ ሰዎችን አይተናልና አጠግባችሁ ያለውን ሰው የቱን ትሰራለህ ከዚህ በኋላ በሉ መረጣችሁ ስለዚህ እንዲህ በሉ እኔም ለውን ስሙኝ መጀመሪያ ስለዚህ ቅናት ከሌለ አንዱን አዋርዶ መክበር ከሌለ አክብሮ መክበር አተልቆ መትለቅ የሚትፈልጉ ሰዎች እንዲህ በሉ አንተ በዛ ከፍ በል እኔ በዚህ ከፍ ላለው ከፍታ ላይ እንገናኝ ንጉሱን ስላዳነ ከሞት ዳነ አስቴርን ስላስነገሰ እሱም ነገሰ ስለዚህ እንዲህ በሉ በቀኝ እጃችሁ እኔ በዚህ ከፍ ላለው በሉ በግራ እጃችሁ አንተ በዛ ከፍ በሉ አልቀናም በሉ አባቴ ያስተማረኝ ቅናትን ሳይሆን ቅንነትን ነው ክፋትን ሳይሆን መልካምነትን ነው ስለዚህ እኔ በዚህ ከፍ ላለው አንተ በዛ ከፍ በል እኔ በዚህ ከፍ ላለው አንተ በዛ ከፍ በል የት እንገናኝ አንቺ በዝማሬ ከፍ በይ አንተ በንግድ ከፍ በል አንተ በሹመት በስልጣን ከፍ በል አስቴር እኮ ከፍ ስላለች ነው መርዶክዮስን ከፍ አደረገችው ዳዊት ከፍ ስላደረገ ነው ብዙ ኃያላን ከሱ ስር የነበሩት ስለዚህ ከፍ እናደርጋለን እሷም ከፍ ትበል እኔም ከፍ ላለው አድራሻችን መገናኛ የት ነው እስቲ የኛ የቅዱሳን መገናኛ የት ነው መርዶክዮስ አስቴር ከፍ እንድትል አነገሰና ተከትሎ እሱም ነገሰ እሱ ላይ ሞት በተፈረደ ጊዜ ንጉሱን ከሞት ስላዳነ እሱም ከሞት ዳነ ስለዚህ አንዳንዶቻችሁ በሀብት ከፍ በሉ አሜን በሉ በኢኮኖሚ ከፍ በሉ በእውቀት ከፍ በሉ በኮምፒውተር ሳይንስ ከፍ በሉ በዶክተሬት ከፍ በሉ በኢንጂነሪንግ ከፍ በሉ በግብርና ከፍ በሉ በማዕድን ስራ ከፍ በሉ በንግድ ስራ ከፍ በሉ በመንግስት ስራ ከፍ በሉ ሌሎች በትንቢት ከፍ በዝማሬ ከፍ በስብከት ከፍ በትምህርት ከፍ በአገልግሎት ከፍ በኢኮኖሚ ከፍ የት እንገናኝ አይሰማም የት እንገናኝ እስቲ የት እንገናኝ እግዚአብሔር ማንንም የማዋረድ ፕሮግራም የለውም የማክበር እንጂ ማክበር ልማዱ ነው ማስዋብ ባህር ነው እረሱ ልዩ ነው እስቲ አንድ ጊዜ ቀኝ እጃችሁን አንሱና እኔ በዚህ ከፍ ላለው እኔ በጸጋ ከፍ ላለው እኔ በአገልግሎት ከፍ ላለው አንተ በሀብት ከፍ በል በእውቀት ከፍ በል በሌላም ነገር በተሰጠ ነገር ከፍ በል የት እንገናኝ አረ የት እንገናኝ ይሄን አዋጅ ሁላችንም በእግሮቻችን ቆመን እናውጃለን በድራማ መልክ እናውጃለን በህይወታችን ላይ ሆኖ በተለያዩ ከፍታዎች ላይ እንገናኛለን እስቲ ቀኝ እጃችሁን አንሱና እኔ በዚህ ከፍ ላለሁ አንተ በዚያ ከፍ በል እኔ በኢትዮጵያ ከፍ ላለሁ አንተ በአሜሪካ ከፍ በል እኔ በአዲስ አበባ ከፍ ላለሁ አንተ በሰሜን ከፍ በል አንተ በደቡብ ከፍ በል አንተ በምዕራብ ከፍ በል አንተ በአፍሪካ ከፍ በል አንተ በዩሮፕ ከፍ በል በተሰጠኝ ነገር ከፍ በል የት እንገናኝ